የአብይ አህመድ አገዛዝ መጪውን ጊዜ በተመለከተም ግራ በመጋባት ሁኔታ ውስጥ እንዳለ ነው የሚነገረው። የአብይ አህመድ ጄኔራሎች በዚሁ መቀጠል አንችልም፣ የፖለቲካ አመራሩ ክፍተት በመከላከያ ሰራዊቱ ላይ ከፍተኛ ጫና በመፍጠሩ ሰራዊቱ በውጊያ እየተሰላቸ በመምጣቱ በመጪው ጊዜ ሀገሪቱን ለመጠበቅ የሚያስችል ቁመና ላይ እንደሌለም በግልጽ ለአብይ አህመድ በማሳወቅ ላይ እንዳሉ ነው ያገኘነው መረጃ የሚያመለክቱት። በርካታ መረጃዎችን ይዘናል። ዛሬ ከረዳ ፕሮፌሰር ትንግርቱ ገብረጻዲቅ ጋር ነው አብረን የምንቆየው። አብራችሁ እንድትሆኑ ግብዣችን ነው። በጣም አመሰግናለሁ ረዳ ፕሮፌሰር ትንግርቱ የኤቢሲ ቴሌቪዥን ዋና አዘጋጅ። እንግዲህ በተለያዩ ጉዳዮች ላይ አጭር አስተያየቶችን ለመካፈል ነው እንግዲህ የጋበዝኩ። እንደምን አለ? መሳይ ሰላም፣ እንዴት አለ? እግዚአብሔር ይመስገን ደህና ነኝ። በጣም አመሰግናለሁ ስለ ግብዣ። እግዚአብሔር ይመስገን በጣም ደህና ነኝ መሳይ። እንግዲህ ትንግርቱ ከየት እንደምጀምር አላቅም። ብዙ ነገሮች የሆኑ ነው በአገሪቱ። የትኛውን ትተን የትኛውን በስፋት እንደምንመለከት አንዳንዶችን እንደው በመረጃ ደረጃ ነካ አድርገን ካላለፍን በስተቀረ ባለን አጭር ሰዓት ውስጥ ሁሉንም ጉዳዮች ለመዳሰስና በስፋት ለመመልከት የሚያስችለን አይደለም። እንደው ካንተ ልጀምርና እስቲ ወቅታዊ እንደው አዳዲስ መረጃዎች ካሉ አገሪቱ ምን ላይ ነው ያለችው በዛሬውና በትላንትናው ዕለት ያሉትን እንደው በአጭሩ ለተመልካቾቻችን መረጃዎችን ማካፈል ከተቻለ መልካም። መሳይ እንግዲህ እንዳልከው በፈርጁ ልናየው እንችላለን ሀገሪቱ አሁን ያለችበትን ሁኔታ። በርካታ ክልሎች የሀገሪቱ ክልሎች በቀውስ እየተቀጣጠሉ ነው ያሉት። ከዚህ በፊት እንግዲህ ጦርነቱ በተወሰነ የሀገሪቱ አቅጣጫና አካባቢዎች ላይ ብቻ ተወስኖ እንደነበረ እና አብይ አህመድ ይደክሰኩሩ ነበር የነበረው። አሁን ላይ ግን ጦርነቱ በአዲስ አበባ በጣም በቅርብ ርቀት በሚደረጉ አካባቢዎች ላይ ከባድ የሆኑ ወታደራዊ እንቅስቃሴዎችን የምትሰማበት ሆኗል። ክልሎች አሁን አብዛኞቹ የሀገሪቱ ክልሎች ከአብይ ቁጥጥር ውጭ እየወጡ እንዳሉ ትመለከታለህ። በርካታ የትጥቅ እንቅስቃሴዎች ያልተጀመሩባቸው ለወትሮ ሰላማዊ የምንላቸው ጸጥ ያሉ ክልሎች፣ ኦፍኮርስ ሰላማዊ ማለት አይቻልም፣ ግን ጸጥታ የነበረባቸው ክልሎች አሁን ላይ ከፍተኛ ወታደራዊ ስጋት ያንዣበበባቸው ሆነዋል። አብይ አህመድ በአንድ በኩል ምርጫን አሸነፍኩ እያለ በሌላ በኩል በከፍተኛ ጦርነት እስካንገቱ ድረስ የተነከረበት እንቅስቃሴ አለ። በሌላ መንገድ ማህበራዊ ኢኮኖሚያዊ ቀውሱ ተጠናክሮ ቀጥሏል። የክርስቲያኖች ግድያ በአርሲና በሌሎች የሀገሪቱ አካባቢዎች፣ በጋምቤላ ያለው ሁኔታ እጅግ አስፈሪ ነው። በቤኒሻንጉል ጉሙዝ እንደምታውቀው ከቁጥጥር ውጭ ሆኗል። የሀገሪቱ ስትራቴጂክ የሚባሉ ኮሪደሮች ናቸው እንደ ቤኒሻንጉል ጉሙዝ ክልል ያሉ አካባቢዎች። እነዛ አካባቢዎች ላይ አሁን ከፍተኛ ስጋቶች ያሉበት፣ የአርኤስኤፍ ታጣቂዎች በይፋ የሚንቀሳቀሱበት፣ በርካታ የታጠቁ ኃይሎች በአንድ ጊዜ የሚንቀሳቀሱበት ሁኔታ ሆኗል። ጀነራሎቹ ጦርነቱን ተሸንፈናል እያሉ ነው ያሉት። አሁን በምንሰማቸው መረጃዎች በእርግጠኝነት የተገኙ መረጃዎችን ነው ምናመናመሳል መሳይ። አንተም በተጨባጭ እነዚህ መረጃዎች እንዳሉ አውቃለሁ። ጦርነቱን ተሸንፈናል፣ መከላከያ ሰራዊቱ ፈርሷል እያሉ እስከ መናገር ድረስ በይፋ ተደርሷል። ግን አሁንም ሚሊሻ እየመለመላችሁ አዲስ መንግስት እስክናቋቁም ድረስ እነዚህን የሚቀጥሉትን 3 ወራቶች ያለ የሌለ ኃይላችሁን አሟጣችሁም ቢሆን ቢያንስ የመደራደሪያ አቅም እስክናገኝ ድረስ እባካችሁ የተቻላችሁን ነገር አድርጉ እየተባለ ከፍተኛ ርብርብ እየተደረገ ነው ያለው። በርካታ አካባቢዎች ላይ የሚያሰለጥኑት ሚሊሻ ከእጃቸውና ከቁጥጥራቸው ሲወጣ ተመልክተሃል። የአማራ ክልል የ30 ዓመት የሚሊሻን ልደት በዓል እያከበረ እንዳለ ተመልክተሃል። ክልሎች አሁን ወደ ሚሊሻ ሪክሩትነት ከፌዴራል በሀገሪቱ ውስጥ የፌዴራል ሜምበር ስቴቶች ሆነው ህዝባቸውንና የህዝባቸውን ሰላም ከማስጠበቅ ለመንግስት ሚሊሻ የሚያዋጡ በጥንት ዘመን እንግዲህ የክፍለ ሀገራት እና ነገስታቶች ለንጉሰ ነገስቱ በርካታ ስጦታዎችና ግብር እንደሚያቀርቡት ሁሉ ዛሬ ደግሞ በሀገሪቱ ውስጥ በተለይ ለአብይ አህመድ አስተዳደር ሚሊሻን የሚገብሩ ክልሎች ሆነዋል። ሀገሪቱ ውስጥ ያሉ ክልሎች የራሳቸውንም ሰላም መጠበቅ የማይችሉበት፣ አብዛኞቹ ሚኒስትሮች በሚቀጥሉት 2 እና 3 ወራቶች ውስጥ ምን አይነት ሁኔታ እንደሚኖር ስለማያውቁ ፖለቲካው አንፕሬዲክተብል ስለሆነባቸው ያገኙትን ነገር ሁሉ እየዘረፉ ነው ያሉት። በርካታ ዘርፊያ ቢሊዮነሮች የሆኑ የክልል ፕሬዚዳንቶችን ትሰማለህ። እስከ 50 ቢሊዮን ብር ድረስ ሀብት ያካበቱ የክልል ባለስልጣናት እንዳሉ እየሰማን ያለ ነው። ሚኒስተሮቹም የክልል ፕሬዚዳንቶቹም በከፍተኛ ዘርፊያ ውስጥ ነው ያሉት። በአንድ በኩል ጦርነቱ እንደዚሁ አገዛዙና ያገዛዙ ህልውና ላይ አደጋ ይዞ መጥቷል። በሀገር ህልውና ላይ የመጣው አደጋ እንደዚሁ አለ። በህዝቦች ህልውና ላይ በሃይማኖታዊ ተቋማትና በመንፈሳዊ ተቋማት ላይ መጡ አደጋዎች አሉ። እነዚህ ሁሉ ድርብርብ ቀውሶች ተደማምረው እንግዲህ በሀገሪቱ ውስጥ ተጨባጭ ፖለቲካዊ ለውጥ የሚፈለግበትና ለውጥ የሚመጣበት ጊዜ እየተቃረበ የመጣ ይመስላል። ከዚህ ጋር ተያይዞ እንግዲህ በቅርብ አብይ አህመድ አደረግኳቸው ከሚላቸው ምርጫዎችን በተመለከተ ዛሬም የዓለም አቀፍ ተቋማት ይዘዋቸው የወጡትን ሪፖርቶች እየተመለከትኩ ነበር። ለምሳሌ አክሪንዴዶ የተሰኘ የዚህ የቤልጅየም ሀገር የሚገኝ ኢንሹረር ነው። እሱ ይዞትን የወጣው ሪፖርት እየተመለከትኩ ነበር። በሀገሪቱ የተሰጣትና የሀገሪቱን ደረጃ ፖለቲካል ሪስክን በተመለከተ ሀገሪቱ ያለችበትን ፖለቲካዊ ስጋት በተመለከተ ከ7 ደረጃዎች ከ1 እስከ 7
7 ነው ሬት የሚደረገው አንድ ሀገር 7ኛ ደረጃ ላይ ያስቀምጧት ኢትዮጵያ በየትኛውም ሰዓት ላይ በአጭር ጊዜም በረጅም ጊዜ አደገኛ የፖለቲካ ስጋት ያለባት ሀገር በማለት ኢትዮጵያ ውስጥ ኢንቨስት ሊያደርጉ የሚመጡ በሀገሪቱ ላይ እንደምታውቀው በርካታ ኢንትረስቶች አሉ። በተለይ ደግሞ የማክሮ ኢኮኖሚውን ለውጥ ተከትሎ በሀገሪቱ ላይ ኢንቨስት ማድረግ የሚፈልጉ ሀገራት ቢኖሩም ሀገሪቱ ውስጥ ያለው ፖለቲካዊ ቀውስ፣ ሀገሪቱ ውስጥ ያለው ጦርነት፣ ሀገሪቱ ውስጥ ያለው የሰላም እጦት በከፍተኛ ደረጃ ዓለም አቀፋዊም ቀጠናዊም ቀውስ እየፈጠረ እንዳለ የዓለም አቀፉ ማህበረሰብ እየተገነዘበ ነው ያለው። ከዚህ ጋር ተያይዞ እንግዲህ የጎረቤት ሀገራት ጋር ያለውን የግንኙነት አግባብ ልትወስደው ትችላለህ። የዓለም አቀፉን ሁኔታ ልትወስደው ትችላለህ። በሆርሙዝና በባበል መንደብ መዘጋት ጋር ከነዚህ ጋርም ተያይዞ የሚመጡ ቀውሶች እንደዚሁ ለብልጽግና አገዛዝ እጅግ ፈታኝ እንደሚሆኑበት ይጠበቃል። መሳይ በሁሉም መስፈርት በማህበራዊ፣ በኢኮኖሚያዊ፣ በፖለቲካው በህዝቡ ዘንድ ያለው የለውጥ መሻትና ፍላጎት እጅግ ከፍተኛ ነው። በአንጻሩ ደግሞ ብልጽግና በከፍተኛ ፖለቲካዊ ቀውስ፣ ወታደራዊ ቀውስ ውስጥ የተዘፈቀበት ቀጠናዊና ጂኦፖለቲካዊ ቀውስ ውስጥ የተዘፈቀበት ሁኔታ ላይ እንገኛለን ማለት እችላለሁ። በአጠቃላይ ሀገሪቱ ውስጥ ያለው ቅድም አንተ በክልል እናንሳ ቢባል ጋምቤላ ላይ ያለውን ቀውስ ብቻ ላውራልህ ብል 2 ሰዓት 3 ሰዓት በላይ የሚወስድ ነው። በአፋር ያለውን ሁኔታ ታውቀዋለህ። በሶማሊያ ያለውን ሁኔታ ታውቃለህ። አማራና ትግራይ ያለበትን ሁኔታ እየሰማን ያለ ነው። በምርጫ ማግስት አዲስ ጦርነት ነው ትግራይ ላይ ቀሰቀሰው። አሁን የትግራይ ክልል በጦርነት ሁኔታ ውስጥ እንዳለ ነው የምትመለከተው። ከፍተኛ የድሮን ድብደባ እየተደረገ እንዳለ ትመለከታለህ። በተመሳሳይ በሌሎቹም አካባቢዎች እነዚሁ ስጋቶች በከፍተኛ ደረጃ ያየሉበት ሁኔታ እንዳለ በግልጽ መመልከት ይቻላል። መሳይ እንግዲህ ምርጫን አደረግኩ ባለ ማግስት ዛሬ ዮናስ አዳዬ የመንግስት ሚዲያ ላይ ቀርቦ ሲያወራ የነበረው ስለ ብሔራዊ ምክክር ነው። ኢትዮጵያ መርጣለች ባልክ ማግስት 50 ሚሊዮን ህዝብ መርጧል ካልክ በኋላ ምርጫ እንግዲህ እንደምታውቀው መሳይ ምርጫ ፖለቲካል ሬፈረንደም ነው። ምርጫ ማለት አንድ ህዝብ ፖለቲካዊ ፍላጎቱን ሰላሙን የሚያጸናበት እና ፖለቲካል መሻቱን የሚያሰፍርበት ህዝቡ እንዳልመረጠ ስለሚታወቅ በምርጫው ማግስት ግን ኢትዮጵያ እየመከረች ነው የሚል ፕሮግራም ደግሞ ሲያካሂዱ ትመለከታለህ። አንድ ሀገር ይሄን ያህል ህዝብ ወጥቶ ከመረጠ በማግስቱ ወደ ፖለቲካ ምክክርና ውይይት የምትገባበት ምክንያት አይኖርም። ለዚህ ነው ሁሉንም ነገር አብይ አህመድ 3ቱንም ወሳኝ የሆኑ የፖለቲካ ኩነቶች በአንድ በኩል መጠነ ሰፊ ጦርነት፣ በሌላ በኩል ብሔራዊ ምክክር ብሎ፣ በሌላ በኩል ደግሞ ምርጫ እያደረግኩ ነው ብሎ ራሱንም ፓርቲውንም የዓለም አቀፉንም ማህበረሰብ በዛው ልክ ግራ ሲያጋባ ከርሞ በሀገሪቱ ውስጥ ግን አንዲትን ተጨባጭ ለውጥ እንዳልመጣ በርካታ የዓለም አቀፍ ተቋማት የጋራ መግባባት ላይ ደረሱበት ነው። ክሬንዴዶን ጨምሮ እንዳልኩ በርካታ ዓለም አቀፍ ተቋማት ኢትዮጵያ ሬት እያደረጉ ያሉበት ሁኔታ የሪዝም ሰርቫይቫል ኢሹ ዛሬም በየዕለቱ አብይ አህመድ የህልውና አደጋ ተደቅኖበታል። ስርዓቱ ነገ ጠዋት ስትነሳ ፈርሶ ልታገኘው የምትችለው ወይንም በማግስቱ ፈርሶ ልታገኘው የምትችልበት በዛ ደረጃ የህልውና ቀውስ ውስጥ የገባበት ሁኔታ ነው ያለው። በሌላ በኩል ደግሞ ተቋማቶቹ በህልውና አደጋ ፈተና ውስጥ ገብተዋል። መከላከያውን ጨምሮ በርካታ የሀገሪቱ የጸጥታ ተቋማት ተብለው ይጠሩ የነበሩ ተቋማት ለራሳቸው ህልውና አደጋ ገጥሟቸው ትመለከታለህ። ህዝቦች፣ የሃይማኖት ተቋማት ቅድም እንዳልኩት እነዚህም በከፍተኛ የተጠቂነት ስሜት ውስጥ ነው ያሉት። ከስሜትም በተጨባጭ ክርስቲያኖች የሚገደሉበት፣ በተጨባጭ ህዝቦች የሚፈናቀሉበትና የሚሰደዱበት ለእያንዳንዱ ክልል አደጋን የደቀነበት ሁኔታ እንዳለ አብይ አህመድ ትመለከታለህ። አብይ አህመድን ማስቀጠል ለራሱ ለብልጽግናም እጅግ አደገኛ፣ ለተቋማቱም አደገኛ፣ ለሀገርም አደገኛ፣ ለህዝቦችም አደገኛ ሆኖ ለቀጠናውም ህዝቦች አደገኛ ሆኖ የቀጠለበት ሁኔታ ብዙ መረጃዎችን ነው ያጋራህን። እውነት ለመናገር እነዚህን መረጃዎች በተናጠል በመመልከት ኢትዮጵያ ያለችበትን አደጋና ወዴት ልታመራ እንደምችል የፖለቲካውን መድረክ በቅርበት ለሚከታተሉ ሁሉ በግልጽ የሚታያቸው መጠነ ሰፊ አደጋ እንዳለ ነው በግል የሚገባኝ። ለማንኛውም አንዳንዶቹ በተናጠል እንመልከት። እስቲ ከአርሲው ጉዳይ ጋር በተያያዘ ያሉትን መረጃዎች እንመልከታቸው። የዛሬ ሳምንት ምርጫው በተካሄደበት ዕለት ነው ግድያው ሲፈጸም የነበረው። ከዋዜማ አንስቶ በአርሲም በተለያዩ አካባቢዎች ግድያ ሲፈጸም ነበረ። ሃይማኖትን መነሻ ያደረገም በማግስቱም ቀጠለም። በኋላ ላይ ርብርብ ነው የተደረገው። ይሄ ነገር በማውገዝ ደረጃ ኢትዮጵያውያን ከዳር እስከ ዳር ተነሱ። አገዛዙ በኋላ ላይ ለቅሶ ቀማና ጉዳዩን ለማድበስበስና አቅጣጫ ለማሳት ሞከረ። በሳምንቱ አሁንም በተለያዩ ወረዳዎች እንደዚሁ ተመሳሳይ ስጋት እያየን ነው። የኢትዮጵያ የሰብአዊ መብት ኮሚሽን ከአብይ አህመድ ብልጽግና ካወጣው መግለጫ በእጅጉ የከፋ 3 ሰዎች ብቻ ናቸው የተገደሉት በሚል ያወጣው መግለጫና ለዚህም ተጠያቂውን ኦነግ ሸኔ ነው በሚል ያወጣው መግለጫ የዚህን ተቋም በአደባባይ እንዲጋለጥ ያደረገና በእርግጥም ተቋሙ የብልጽግና ሌላው ክንፍ እንደሆነ የተረጋገጠበት ነው ማለት እንችላለን። እንግዲህ ግድያው አልቆመም። አንዳንድ መረጃዎችን እየሰማን ያለ ነው። ይሄ ግድያ ወደፊትም ሊቀጥል እንደሚችል የአብይ አህመድ አገዛዝ የብልጽግናው ስሪት በራሱ ሃይማኖታዊ ገጽታ ያለው ብልጽግና ፓርቲ ይህንን ግድያ ሊያስቆም ሳይሆን የበለጠ እንዲቀጥል የማድረግ ፍላጎትና ተልዕኮ እንዳለው
እንዳለው የሚገልጹ መረጃዎችም እየወጡ ነው። እስቲ የአርሲውን ግድያ እንዴት ትመለከተዋለህ? በየቦታው ተቃውሞ አለ፣ ነገር ግን ሊቆም የማይችልበት የተለያዩ ምክንያቶችን ነው ምሁራንም ሆነ ጉዳዩን በቅርበት የሚከታተሉ ሰዎች እየገለጹ ያሉት። ትንግርቱ የአርሲውን ግድያ ተከትሎ ብልጽግና ለግድያው የሰጠው ናሬቲቭ የበለጠ ህዝበ ክርስቲያኑ አጠቃላይ ለኢትዮጵያ ህዝብ ያለውን ንቀት ያሳየበት ነው ብዬ ነው የማስበው። የኢትዮጵያን ህዝብ የማሰብ የመመልከትና የመረዳት አቅም በእጅጉ ያሳነሰ፣ ለህዝብና ተቋማት ያለውን ጥላቻ፣ ለንጹሐን ያለውን ጥላቻ፣ ለኢትዮጵያ ህዝብ ያለውን ጥላቻ፣ ንቀት በአደባባይ ያሳየበት ነው። ተቋማቶቹም ኢንክሉዲንግ የሰብአዊ መብት ተቋማቱም ጭምር እንዴት ሀገርንና ህዝብን እንደናቁ የሚያሳዩ ሪፖርቶችን እና መንግስታዊ ፍሬሚንግን ተመልክቻለሁ። የአርሲውን ግድያ ተከትሎ አብይ አህመድ የምርጫውን ሂደት ሊያደናቅፉ የፈለጉ አካላት ናቸው ግድያውን የፈጸሙት የሚል አይነት ናሬቲቭ ነው ሊያስተጋባ የፈለገው ወይም ትርክት ነው መፍጠር የፈለገው። በጣም ያማል፣ እጅግ የሚያበሳጭ ትርክት ነው መሳይ። ምክንያቱም የክርስቲያኖች ግድያ በአርሲም ሆነ በሌሎቹ የሀገሪቱ አካባቢዎች ዛሬ ላይ የተጀመረ ብቻ ሳይሆን ባለፉት 8 ዓመታት ያለማቋረጥ ሲፈጸም የነበረ በመንግስታዊ ኢንዱስትሪያል በሚባል ስኬል የሚፈጸም ነው። በነገራችን ላይ ብዙ ጊዜ እንደውም ግድያውን እየተከተልን ነው የምንጮኸው እንጂ በኦርቶዶክስ ክርስቲያኖች ላይ የሚደረገው ግድያ በነገራችን ላይ አብይ አህመድና መዋቅሩ ስልጣን ላይ እስካለ ድረስ በፍጹም የሚቆም ግድያ እንዳልሆነ በትክክል ማስቀመጥ እችላለሁ። እኔ ቤተክርስቲያንም ብዙ ጊዜ አልተገነዘበችውም የምለው፣ ህዝበ ክርስቲያኑ አልተገነዘበውም፣ የኢትዮጵያን ህዝብ ያለም አቀፉ ማህበረሰብ አልተገነዘበውም የምልበትም ምክንያት ግድያው በአብይ አህመድ እና ከአብይ አህመድ ከመዋቅሩ ማንነትና ስሪት የሚመነጭ ነው። ኢንተርናል ዲኤንኤ ኦፍ ዘ ፒፒ ሪጅን የክርስቲያኖች ግድያ ከዚህ ፍሬሚንግ ሪዮት አለማዊ ምልክታ የሚመነጭና የሚቀዳ ነው። በነገራችን ላይ ብልጽግና የኢትዮጵያ የብልጽግና ጸር አድርጎ የሚከሰው የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። እሴቷን ነው የሚከሰው። ብልጽግና በግልጽ በዶኩመንቶቹ ላይ አብይ በመደመር መጽሐፍቶቹ ላይ በተደጋጋሚ ሲያነሳቸው የነበሩ ነገሮች በተለይ የኢትዮጵያ ኦርቶዶክስ ቤተክርስቲያንን እሴቶች በአንድነት በጸረ ብልጽግናነት የሚከስ የኢትዮጵያ ሊበራል ፖሊሲ እንቅፋት አድርጎ የሚወስድ በሀገሪቱ ውስጥ ለሚካሄዱ የማክሮ ኢኮኖሚ ሪፎርሞችም ከፍተኛ አደጋ ያለው ባህላዊና በግለሰቦች አስፓይሬሽን ላይ ከፍተኛ አደጋን የጫነ ድህነትን ብቻ የሚንከባከል የድህነት ዘብ ሎርድስ ኦፍ ፖቨርቲ እያለ ቤተክርስቲያኗንና እሴቷን የሚያንቋሽሽ መንግስታዊ መነጽር ፍሬሚንግ ያለው መሆኑን መገንዘብ ያስፈልጋል። ብልጽግና ክርስቲያናዊ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስትጠቃ ፖሊሲውን እያስፈጸመ ይሄንን ጥቃት እንደ ጥቃት አይደለም የሚቆጥረው፣ እሱ እንደ አቺቭመንት ነው የሚቆጥረው፣ እንደ አፈጻጸም ነው የሚቆጥረው። በርካታ ግቦችን ያሳካበታል። ትናንትና ይመስለኛል በዚህ በመሰረት ሚዲያ ላይ ዶክተር ተመስገን አለሙ የጻፉት አንድ ጽሁፍ ነበርና ለምን ቤተክርስቲያኗ ላይ የሚደርሰው ጥቃት በክርስቲያኖች ላይ የሚደርሰው ጥቃት ሊቆም እንደማይችል 8 ነጥቦችን አስቀምጠዋል። ከነዛ 8 ነጥቦች አንደኛው የመንግስታዊ ርዕዮተ ዓለም አካል መሆኑ እና አብይ አህመድ በኢትዮጵያ ውስጥ የኦርቶዶክስ ቤተክርስቲያን እሴቶችን በመደመር መጽሐፉ ላይ በግልጽ አስቀምጦታል። እድገትንና ለብልጽግና አስተሳሰብ የሚመቸው የፕሮቴስታንት ኤቲክ ነው የሚል የኦርቶዶክስ አስተሳሰብ ግን ከዚህ ተጻራሪ እንደሆነና በሀገሪቱ ውስጥ ለሚተገብራቸው ለሚፈልጋቸው የፖለቲካ ሪፎርሞች፣ ኢኮኖሚያዊ ሪፎርሞች እና ቢሮክራሲያዊ ሪፎርሞች እንደ አደጋ አድርጎ ያስቀመጠው ከፓርቲው ዲኤንኤ ጽንሰ ሀሳብ በራሱ በሚነሳ በፖሊሲ ደረጃ የተያያዘ እንደሆነ አድርገህ ልትወስደው ትችላለህ። በዚህም ምክንያት ነው በርካታ ጥቃቶች በቤተክርስቲያኗ ላይ ሲፈጸሙ መንግስታዊ ድጋፍና መንግስታዊ ጥቃት ለሚያደርሱ ሰዎች መንግስታዊ ድጋፍና መንግስታዊ መሸፋፈን ሲሰጥ የነበረበት ምክንያት ትረዳለህ። ሌላው ቤተክርስቲያን ላይ የሚደርሰውን ጥቃት ማስቆም መንግስታዊ ግዴታ እንዳልሆነ በአደባባይ ሲደገር እንደነበረ ታስታውሳለህ። በተደጋጋሚ ብልጽግና እነዚህን ጥቃቶች አንዳንድ ጊዜ ባለማወቅ፣ ሌላ ጊዜ እንዳልሰማ፣ ሌላ ጊዜ ደግሞ መልሶ ተጠቂውን በመክሰስ በማሸማቀቅ እነዚህን ጉዳዮች ተገደልን ብሎ አትግደሉን ብሎ ወደ አደባባይ መውጣትን ነውር ያደረገ ነው። ስለዚህ አጥቂዎችን ፕሮቴክት በማድረግ በመንግስታዊ መዋቅር ውስጥ በቢሮክራሲው ሽልማት በመስጠት ማበረታቻ በመስጠት መንግስታዊ ኦሪየንቴሽን በመስጠት መንግስታዊ ልምምድና አሰራር እንዲሆን አድርጎታል። ከዚህ ተቃራኒ ሆኖ በግድያው ኮምፕሌን ማድረግ ግን በወንጀል የሚያስቀጣ እጅግ የሚያስፈራው ነገር መግደል ሳይሆን ተገለናል ብሎ ማልቀስ እንዲሆን ያደረገ ስርዓት ነው። ይሄ የመንግስት አቋም ነው። በአሩሲ የሚቆም አይደለም። በአሩሲ ያሉ ክርስቲያኖች ቢያልቁ ወደ አዲስ አበባ ይሸጋገራል።